እናንተ የሆነች እጅት ተከታታዮች እንደምን አላችሁ ሰላም ናችሁ ወይ ስራ ጤና ሁሉ ሰላም እኔ ጋር ሁሉ ማማን ነው እግዚአብሔር ይመስገን ከእናንተ ጋር ሰላም እንደሚሆን ተስፋ አደርጋለሁ እንኳን ወደ ዩቲዩብ ቻናል በደህና መጣችሁ አዲስ ዩቲዩብ ቻናሌ ነው ይሄ እኔም አዲስ ጀማሪ ዩቲዩበር ነኝ ሰብስክራይብ ያደረጋችሁ ልጆች ሰብስክራይብ ያደረጋችሁ እንደምታበረታችሁ ተስፋ አደርጋለሁ ሰብስክራይብ ያደረጋችሁ ልጆች ደግሞ እጅግ በጣም አድርጌ አመሰግናለሁ እንደኔ አዲስ ጀማሪ ዩቲዩበሮች ከሆናችሁ ሰብስክራይብ አድርገን ሰብስክራይብ አድርጉላችሁ ኮሜንት መስጫው ላይ አስቀምጡልኝ በፍጥነት ሰብስክራይብ አድርጋችኋለሁ ማለት ነው አብረን እንሰራለን ማለት ነው ማርቺዬ እና ዛሬ እንግዲህ የመጣሁት ለፀጉራችን ውድ ይዤላችሁ ነው ማለት ነው የኔ ፀጉሬ በጣም አጭር ነው የነበረው ለመናገር ማለት ነው አሁን ኮሮና ከገባ ፀጉሬ መንከባከብ ይጀምራል እና ትልቅ ውድ ነው ሁሌም ፀጉሬ ከመጣፊት የምጠቀማቸው ውዶች ናቸው እኔ ለውጥ ስላየሁበት ለእናንተ ሼር አድርጋችሁ መጥቻለሁ ማለት ነው እና ባሮቼ ተወዱታላችሁ አስባለሁ ማለት ነው ፀጉሬ በጣም ነው አጭር የነበረው ማለት ነው ምክንያቱም በፊት ፀጉሬን አልከባከበው ነበር በፊት ማለት ነው ባገኘሁት ሻምፖ ነበር የምታጠበው ባገኘሁት ቅባት ነበር የሚቀባው ማለት ነው እና እንደዚህ ውህድና ምን ይያልኩ ደግሞ እንትን አልልም ነበር እና ፀጉሬን እንኳን ሳበጥር በስርዓት አላበጥረው ነበር ዝም ብዬ ነበር የማበጥረውና አሁን ላይ ግን እንደዛ ሳላደርግ በስርዓት ፀጉሬን ያበጠርኩኝ ውህድ እየተጠቀምኩ የመታጠብ ፊት ፀጉሬን ለመከባከብ እየሞከርኩ ነው ማለት ነው እና ደግሞ በጣም ትልቅ ለውጥ አይቼበታለሁ ማለት ነው በፊት ፀጉሬ እንደዚህ ረጅም አልነበረም አሁን ግን እግዚአብሔር ይመስገን አድርጎልኛል ማለት ነው እና የረጅም ባይባልም አጭር የሚባል ፀጉር አይደለም ብቻ በቂ ነው ብዬ አስባለሁ ማለት ነው ይበቃኛል ብዬ ደግሞ ቆንጆ አላልኩም አሁንም ከዚህ የበለጠ ለማሳደግ ሌላ ውህዶችን እየተጠቀምኩ ነው ማለት ነው እና ማሮችዬ እኔ እንግዲህ እየተጠቀምኩ ቆንጆ ናቸው የምለው ለውጥ የማይበትን ነገር ደግሞ ለእናንተ አካፍላችኋለሁ ማለት ነው እና ዛሬ ይዤላችሁ የመጣሁትን ውህድ እንደምትወዱት ተስፋ አደርጋለሁ ለማንኛውም ፀጉር የሚሆነው ለሁላችሁም ፀጉር ይስማማል ለማንኛውም ፀጉር የሚስማማ ለከረደ ፀጉር ለላዛ ፀጉር የሚስማማ ነው ፀጉሬ አያድግም ብሎ ነገር የለም ፀጉራችሁ በደንብ ያድጋል ሞክሩተኝ ማለት ነው እና ማርቺዬ የፀጉሬ ከለሩ በጣም የሚያስጠላው ነው ማለት ነው ዝም ብሎ አመዳማ ነገር ነው ፀጉሬ የተፈጥሮ ፀጉሬ ማለት ነው አሁን ግን ይሄ ግን የተፈጥሮ ፀጉሬ አይደለም እና ተቀብቻለሁ በፊት ቀለም ተቀብቻለሁ ነበር ግን ቀለም በጣም ለፀጉር ይጎዳል ማለት ነው ፀጉሬ ማለት ነው ይጎዳብኝ ነበር እና አሁን ግን ያው ፀጉሬ ቀለም ላለመቀባት ወስኛለሁ ማለት ነው እና ተቀባውታ ባለፈው ለታ እና ቢሆንም ግን ከለሩ ያስጠላል እኔ ያልወደድኩትም አመዳማ ነገር ነው እና ማርቺዬ እንግዲህ እነን ካልኩኝ ሳውዲ አረቢያ እስር ቤት ውስጥ ላላችሁ ልጆች እንኳን ደስ ያላችሁ እኔ በጣም ደስ ብሎኛል ዛሬው ጉዳይ ሚኒስተር በረራ እንደሚጀምሩ ተናግሯል ማለት ነው እና በጣም ነው ደስ ያለኝ ማለት ነው ምን ተፈጥሮ ይሆን ይያልኩኝ ዛሬስ ምን ተፈጠረ ይያልኩኝ የሆነ ታብራችሁ ተጨንቄ ነበር ማለት ነው እና በረራ ይጀምራል ስለተባልኩኝ በጣም ደስ አለኝ ማለት ነው እንኳን ደስ ያላችሁ ሳውዲ አረቢያ እስር ቤት ውስጥ ላላችሁ ብቻ ሳይሆን በማንኛውም በየትኛውም ዓለም ላይ ያላችሁ ኢትዮጵያውያኖች ይሄ እናንተም ደስታ ነው እና ማርቺዬ እንኳን ደስ ያላችሁ ለማለት እወዳለሁ ማለት ነው አሁን ወደ ውህዱ እንገባለን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ስል በትህትና ጠይቃለሁ ላይክ ማድረጋችሁን እንዳትረሱ ቪዲዮ ከወደዳችሁ ደግሞ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እና ማርቺዬ ጊዜያችሁን ሰውታችሁ ቪዲዮ እስከ መጨረሻው ድረስ በትዕግስት ስለተከታተላችሁ በጣም አመሰግናለሁ ወደ ውህዱ እንገባለን ማለት ነው አብራችሁ ቆዩ የቲጂቲዩ ተከታታዮች የሚያስፈልጉኝ ነገሮች አዘጋጅቻለሁ ማለት ነው በመጀመሪያ መፍጫ ያስፈልገኛል ማለት ነው እርጎ ሙዝ እና ትንሽ የጨው ያስፈልገናል ጨው ቢያንስ የቡና ማንካ የምታክል ጨው ማለት ነው ጨው ለምን መሰላችሁ የሚጠቅመው ፀጉራችን ላይ አብዛኞቻችን ፀጉር ላይ ፎረፎር አለን እና ፎረፎራችን ያስወግድልናል ማለት ነው ጨው ፀጉራችሁ ንጹህ ቆዳችሁ ንጹህ ከሆነ ግን ጨውን ባጨመሩትም ችግር የለውም እና ዛሬ ያዘጋጀሁት እንግዲህ አንድ ሙዝና አንድ እርጎ ብቻ ነው ማለት ነው ምክንያቱም የኔ ፀጉር ብዛት የለውም ብዛት ፀጉራችሁ ብዛት ያለው ከሆነ ሁለት ሙዝ መጠቀም ትችላላችሁ ማለት ነው ለኔ ግን ይሄ በጣም ነው የሚበቃኝ መፍጫው ላይ ጨምሬያለሁ ሙዙን ጨውን ጨምሬያለሁ ከላዩ ላይ እና ሁለቱ ነው የምፈጨው ማለት ነው
ምክንያቱም አሁን እርጎን አልጨምረውም እርጎን አሁን ጨምሬ ከፈጨውተይ በጣም ይቀጥናልኝ ከቀጠነ ደግሞ ወደ ፍለፊታችን ወደ ግንባራችን ምናምን እየመጣ ያስቸግረናል ማለት ነው ስለዚህ ሙዙን ብቻውን በደንብ አለመን እንፈጨዋለን ማለት ነው ሙዙ ካላመ ግን በመንታጠበበት ሰዓት ጭንቅላታችን ተሎ አይወጣልንም ማለት ነው ያስቸግረናል ስለዚህ ሙዙ በደንብ አለመን መፍጨት አለብን ማለት ነው መፍጫ የሌላችሁ በማንካ አድርጋችሁ በሳህን አድርጋችሁ አለማችሁ መጠቀም ትችላላችሁ ያው ለጸጉራችሁ ነው በመንታጠበበት ሰዓት ጊዜ ይፈጃል እንጂ እናንተም እንደዛ መጠቀም ይቻላል በማንካ አድርጋችሁ በሳህን አድርጋችሁ በደንብ አዋህዳችሁ መጠቀም ማለት ነው እኔ ግን ፈጫዋለሁ ጊዜ እንዳይወስድብኝ ማለት ነው ይሄው በደንብ አልሚያዋለሁ ፈጭቻለሁ ከዚህ ላይ አሁን መጨምረው እርጎን ነው ማለት ነው እርጎን ከላዩ ላይ ጨምረዋለሁ እርጎን ከጨመርኩ በኋላ ብዙም አልፈጨውም ትንሽ አንድ ደቂቃ የምትሆን እስከሚቀላቀልልኝ ድረስ ከተቀላቀለ ወዲያው ነው የማጠፋው ማለት ነው ምክንያቱም እንዳልኳችሁ ነው ይቀጥና ላይ ከዛ ወደ ፍለፊታችን እየመጣ ያስቸግረናል ማለት ነው አቀላቅየዋለሁ አሁን ሲሆን መጨረሻውን ታዩታላችሁ በጣም ቀጭን ሙፍራም የሚባል አይደለም መካከለኛ ነው የሚሆነው ማለት ነው እና በተጨማሪ ደግሞ የወይራ ዘይት ከላዩ ላይ መጨመር ትችላላችሁ አልመንድ ኦይል እናንተ ያላችሁን ቅባቶች ከላዩ ላይ ጨምራችሁ የሚስማማችሁን ቅባት መጠቀም ትችላላችሁ ማለት ነው ሁለቱን ሮቡን ከላይ ጨምሬ እንግዲህ እየፈጨሁት ነው ማለት ነው ያለውት ብዙ አይደለም ትንሽዬ ነው የምፈጨው እንዳይቀጥንብኝ ማለት ነው እና ማርቺ እናንተም እንደዚህ ያደረጋችሁ መጠቀም ትችላላችሁ ማለት ነው በቀላል ዘዴ እቤታችሁ ቁጭ ብላችሁ እንደዚህ ያዋህዳችሁ ጸጉራችሁ ላይ መንከባከብ አለባችሁ ማለት ነው እኔም ሁሌም እንደዚህ ያደረኩ በሳምንት ነው የምጠቀመው ማለት ነው ወይ በሳምንት ወይ በሁለት ሳምንት መጠቀም አለባችሁ ኤው ፈጭቻለሁ ማለት ነው እዩት በጣም ቀጭን ነው አይደል በማንካ ያሳያችኋለሁ አያችሁት አይደለ ይሄ ወደፊት የሚወርድ አይደለም እንደዚህ አድርጋችሁ አቀላቅላችሁ ፈጭታችሁ የምትፈልጉትን የቅባት አይነት ከላይ ጨምራችሁ መጠቀም ይቻላል ማለት ነው ከዚህ በኋላ ምንም ነገር አይጨመርበትም ያው ቅባት ያልኳችሁን ቅባት መጨመር ነው እና ጸጉራችሁን መቀባት ነው ማሮችዬ በጣም አመሰግናለሁ ስለዚህ ማሮችዬ እንግዲህ ውህዱ ይሄንን ይመስል ነበር ወዳችሁታል ብዬ ተስፋ አደርጋለሁ እኔ በጣም ነው የወደድኩት የሆነት ማለት ነው እናንተም እንደምትወዱት እርግጠኛ ነኝ ማሮችዬ እኔ እንግዲህ ሽንት ቤት ገብቼ ጸጉሬን እየከፋፈልኩ በደንብ አድርጌ አርሼ ቀባዋለሁ ማለት ነው እናንተም እንደዚህ ያደረጋችሁ ጸጉራችሁን ተከባከቡት እላለሁኝ እና ማርቺ ጊዜያችሁ ሰውታችሁ ቪዲዮ እስከመጨረሻው ድረስ ለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ እግዚአብሔር ያክብርልኝ በሌላ ቪዲዮ ተመልሼ እመጣለሁ እስከምመጣ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ ባይ ባይ